የሩታ ፈገግታ አታነጋግሩብኝ ታነጋግረኝ እሷ ከንፈሯ እየራቀ ፈገግ ይላል ጥርሷ ያስብላል ነው የምልሽ አንቺም አይደለሽ ንፋስ ነው ዘመዴ ሽታሽን አምጥቶ ያስገባው ከሆዴ በያል ወይ አንጎራጎሬ ዘፈኛ ይወጣልኝ ስምሽ ነው ካፌ ላይ ቀድሞ የሚገባልኝ መኪናው መንገድ ጉድ ነው ተረከዜ ሰውም አወቀብኝ ባንቺ መተከዜ በያል የኔ ሩታ ሀብቴ አንገትሽን ልዋሰው ሳረገርጉዬ ማታ ልመልሰው በልልኝ ማንተ አብርሽ ትናንትና ከዚህ ፕሮግራም ላይ ሚስቱ ወልዳ እንደዚህ አሸብርቃ አምሮባት ስትመለስ ወደ ቤቷ በነገራችን ላይ መገኘት ነበረበት። እንኳን ወለድሽልኝ የልዑሌ እናት ብሎ በደስታ መቀበል ነበረበት። እውነት ለመናገር በጣም ይሄ ለሴት ልጅ ትልቅ ነገር ነው። ነገር ግን አብርሻው ማዕቀብ ተጥሎበት ነው ያልተገኘው ማለት ነው። ማዕቀብ ተጣለበት። ለምን? ይችን ጠጋ እቃ ለማንሳት ነው። እንድትቀርበኝ አልፈልግም መጀመሪያ ማረጋገጥ ያለብኝንና በአንተ ትክክለኛ እምነት ሊኖረኝ ይገባል። እሱን ደግሞ እንድታሳየኝ ከዛ ወዲህ ግን እንድትቀርብ አልፈልግም በመባሉ እንግዲህ ሩታ ሌላ ሀገር እንዳትሄድ ሲል አብርሽ በቦታው ያው አልተገኘም ማለት ነው። ለምን አልተገኘሁም ለማለት ስለፈለገ ማለት ነው። ማለት ያው እንዳልተገኘ ሆኖ ቪዲዮ ስለሚሰራ ልላችሁ ፈልጌ ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በነገራችን ላይ የምነግራችሁ ነገር አለኝ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ጮማ የሆነ መረቅ የሆነ መረጃ ነው የምታገኙት። የትም ያልተሰማ የትም ያልታየ ነው ከች ማደርግላችሁ ማለት ነው። ማቀርብላችሁ እምነግራችሁ የኔ ውድ ቤተሰቦች ከጎን የሆናችሁ ደግሞ ለምታበረታቱኝ በሙሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ያለ መድከም ከጎን ያላችሁ ፈጣሪ ሁሌም ከናንተ ጎን ይሁን። ሁሌም ፈጣሪ ያስደስታችሁ። ሁሌም ከማንም በላይ ከፍ ብላችሁ ማለት ነው ማንንም የምታስደምሙ ያድርጋችሁ ላለሁ። በተረፈ ፈጣሪ ሙሉ ጤና ይስጣችሁ። በተለይ ደግሞ አሁን 5000 እንድትገባ ብላችሁ ላይክ፣ ሼር፣ ሰብስክራይብ በጓደኞቻችሁ ሁሉ እያደረጋችሁ በ3 በ4 ስልክ ላይክ ኮፒ ሊንክ የምታደርጉልኝ ያላችሁ ወላሂ ቃላት የለኝም። በጣም ነው ማመሰግናችሁ። ሁሌም ነው ዱዓ ማደርግላችሁ ማለት ነው። እና በቅርቡ 5000 ታስገቡኛላችሁ ኢንሻአላህ። እሱንም ደግሞ እኔ እንጃ እኔ እንዳስደሰታችሁኝ ፈጣሪ ያስደስታችሁ ነው የምለው አቦ። እና የኔ ውዶች ግጥም የገጠመላት ለሩታ ሀብቴ የኔ ወንድም ነው ማለት ነው። የኔ ታናሽ ወንድም ነው። እናም ይሄን የመሰለ ግጥም ተገጥሞላታል። እንግዲህ አድርሽላት ተብዬ ነው ማለት ነው። እና እውነት ለመናገር ሩቲ በጣም አምሮባታል፣ ውበቱን ደፍቶባታል። የወለደች ሰሞን የእርግዝናዋ ጊዜ በቃ የሆነ ድርቅ ብላ ነበር። እውነት ለመናገር በጣም አዝኜ ነበር ማለት ነው። ለምን የሆነ ታሳዝን ነበረ። የምር ነው የምላችሁ፣ እውነቴን ነው። ይቺ ልጅ እኮ አጥንቷ ወጣ፣ በቁሟ እኮ ደረቀች። ለምንድን ነው ቢያንስ ረፊ እርፍ በይ እስኪ ለመቅረጽ እንኳ ይሄን ያክል እንትናት በሏት እያልኩኝ ነበር። ለምን ነገር ስለበዛ ጭቅጭቅ ስለበዛ በጣም ከስታ ነበረ ማለት ነው። ወልዳ እያለ ራሱ ሰውነቷ አልተመለሰም ነበረ። እና እናት ለዘላለም ትኖር እንደዚህ አድርጋ እናቷ አብልታ አጠጥታ አርሳ ልጄ ብላ ማለት ነው። ወላሂ እናት እኮ እናት ናት። በነገራችን ላይ ማለት በቃ ቤተሰብ ነው። ለራሷ ሳትኖር ነው ለልጅ የምትኖረው። እና 40 ቀን እንግዲህ እርሳ አደረገቻት። አጥሚቱንም ምኑንም እያለች አብርሽ ሳይቀር ሲጠጣ ነበር አጥሚት ሆስፒታል አይታችሁታል። እናም እንደዚህ አድርጋ ስላረሰቻት አሁን ላይ በቃ እንዴ አንዳንድ ሰዎች እኔ ጓደኞች ራሱ ይደውልኛል። ወላሂ ሩታ እኔ ነው የሚጠይቁኝ ሩታ ሁለተኛ ልጅ አረገዘች እንዴ ምናምን ይሉኛል ማለት ነው። ሆዷ ትንሽ ቦርጭ ጨምር አድርጋለች። ምክንያቱም የወለደ ሰው እንደዚህ አንዳንዴ ሆዱ እንትን ይላል ማለት ነው። እንደውም እሷ በጣም ጎበዝ ናት። የወለደች ሰሞን እንደውም ደህና ነበር ሆዱ። አሁን ነው ቦርጭ እያወጣች ምናምን መጣች ማለት ነው። ልጅም ያው የተወለደበት ሆድ ታውቃላችሁ ስለሚለጠጥ ማለት ነው። እናም ሩቲ ወፍራለች። ግርማ ሞገሱን ደፍቶባታል። በቃ ከዛ ሁሉ ሰው መሀል ላይ ጎልታ የምትታየው እሷ ናት። ወንዶቹን ሳይቀር በቁመት በለጥሻቸው እኮ ሩቲ ረረረረ ያበደ ቋም ነው እውነት። ፈጣሪ ጠብቅሽ። እናም ግርማ ሞገሱን ደፍቶባታል እላችሁ ፈልጌ ነው። በቃ ሴት ወንዱን እያማለለች ነው ማለት ነው ልጅቷ።
እና ይሄንን ውበቷን ደግሞ ሁሌም ያቆይላት። ራሷን ስለጠበቀች በእናት እጅ ስለታረሰች ያ ጭቅጭቅ ቀርቶላት ሰላምን ስላገኘች ይኸው አሁን ላይ አምሮባታል ማለት ነው። እና ትናንትና እንግዲህ አብርሽ እንደዛ አሳምረህ ከነጽጌ ጋራ አስውበህ እንደዚያ ያበደ አቀባበል ስላደረገችሁላት እውነት ለመናገር በጣም እናመሰግናለን። ጽጌም ጓደኞችም በቃ በዙሪያው ያሉት ሰዎች አብርሽም እንዲህ ነው ባል ማለት እውነት ሚስቱን ማስደሰት ሁሌም ከጎኗ መሆን በጣም ያስከብራል። እንደዚህ በቃ ቃላት ያጥረኛል። ብቻ ለሁሉም ነገር በአጭር አማርኛ እናመሰግናለን። ተከታዮችንም እኔንም ወክዬ ማለት ነው። እና ትናንትና አብርሽ አልተገኘም። ያው ማለት ያልተገኘሁበት ምክንያት ያው እንዳትቀርብ ስላለችኝ ትዳሬን ስለምፈልገው ምናምን ብሎ መልስ ሊሰጥ ይችላል፣ አይታወቅም። ነገር ግን ከካሜራ ጀርባ አለ ማለት ነው። እንደውም ካስተዋላችሁ የሆነ እንትን ላይ ትንሽ ታይቷል ማለት ነው። ብዙም በደንብ ሳይሆን የተወሰነ ታይቷል ማለት ነው። እና ዞሮ ከጎኗ ሆነህ እንትን ስላልካት ደስ ብሎኛል። እናውቃለን ለስራው ነው እንደዛ ያልከው ማለት ነው። ለስራው ነው እንጂ ሚስትህ እንደዛ በጉጉት ስጠብቀ ነበርና ሌላ ሀገር እንዳትሄጂ ስትል ነበረ። ያ ነገር ደግሞ ቀርታ ወደ ቤቷ ስለመጣች ደስተኛ ስለነበር ይሄን ደስታ ደግሞ ከጎን ሆና አብረህ ተካፍላል። ጋይስ ስታስቡት ሚስቱ ወልዳ እቤት እየገባች ለስንት ወር ተለያይተው ቆይተው አቤት ስትመጣ ማይኖር ይመስላችኋል? አለ አስተውላችሁ ላያችሁ ልጆች ማለት ነው። ሰዓቱም እና ትንሽ ፊቱ ፓርቱ ይታያል ማለት ነው። እናም ሩቲ ደግሞ ወይኔ በተለይ ደግሞ ምግብ ቀርቦ ሲበሉ ምናምን በጣም ነው በቃ እኔ እንጃ አላቅም፣ ውበቱን ደፍቶባታል፣ አሸብርቃለች። በዚህ አጋጣሚ ወንዶች ውበት ትቀንስልን። አሁን አጠገቧ ወንድ የለም፣ ስለዚህ ላጤ ነው የምትመስለንና በሷ ፍቅር እየተከየፍን ነው። በሷ በቃ ጨረቃ መሆን ማማር እያሉ ይገኛሉ። ከፈለጋችሁም ድምፅ አመጣላችኋለሁና እየተከየፉባት ነው ማለት ነው። አብርሽ የለሁም ምናምን አይሰራም ከጎኑ አሁን እውነቴን ነው። ኋላ ፈቀርኳት ምናምን አንተና ፈቀርኩ እንደሚሉት ሁሉ ወንዶች እኮ አንተና አክብረውህ ነው እንጂ ማለት ነው። ብዙ ወንዶች እየተንጋጉ እንዳይመጡ። ስለዚህ ሁሌም ከጎኑ አሁን ከካሜራ ጀርባ ምናምን መሆን አያዋጣም ማለት ነው። ሰምተሃል? እና ሩቲ እንግዲህ ማዕቀብ ጥላብኝ ነው፣ ቤት እንዳልገኝ ስለፈለገች ነው፣ በዙሪያ ያሉትን ሰዎች ማራቅ ስላለብኝ ነው ምናምን። አይሰራም። እውነቴን ነው። አብረህ በካሜራ ዱቅ በል። ቤታቸው ደግሞ በጣም ያምራል። ኧረ ወይኔ ከዚህ በፊት የተጋቡበት ፎቶ ምናምን ተለጣጥፏል። ያምራል ባጭሩ ማለት ነው። እና እንግዲህ ፈጣሪ ፍቅሩን ጨምሮ ጨማምሮ እስከ መጨረሻው አብሮ ያቆያችሁ።